እነዚህኞች ደግሞ ሃይ ስሎፕ ያላቸው ሩፍ መሃል ላይ ብሬክ አድርገው የሚጠቀሙባቸው ዶርመር የሚባሉ የሩፍ ታይፖች ናቸው እና በእነዚህ መስኮት ተሰርቶላቸው ላይት ወደ ውስጥ እንዲያስተላልፍ ይደረጋል። ከዚህ ጋር የምንፈልገውን መርጠን እዚህ ላይ ማቴሪያል አለ። እዚህ ላይ የምንፈልገውን ማቴሪያል መቀየር እንችላለን። እዚህ ሩፍ ማቴሪያል ይላል። እዚህ ጋር የሩፍ ማቴሪያል አለ። ይሄ ሩፍ አንግል ነው። ይሄ ሩፍ አንግል መጨመር መቀነስ እንችላለን። እዚህ ጋር የሩፉን አንግል መስጠት እንችላለን። 45 በ45 እንዲያው ማድረግ ይቻላል። ይሄኛው ደግሞ ሳይዙ ነው እና እያንዳንዱ መረጃ ከዚህ ፓራሜትር ከሚለው ስለ ስካይላይቱ ወይም ስለ ዶርመሩ የምንፈልገውን ማግኘት እንችላለን። እዚህ ላይ ሞዴል ሚላለ እዚህ ላይም ማቴሪያል ማስገባት እንችላለን። የምንፈልገው ማቴሪያል መርጠን እዚህ ጋር ማስገባት እንችላለን። ይሄንን ስንጨርስ ኦኬ እንለውና ይሄንን ከተፈለገው ቦታ ላይ እናስቀምጠዋለን ማለት ነው። ኦኬ ይሄንን ነው ይሄንን ካስቀመጥን በኋላ የምናየው እዚህ ጋር ያለው ስካይላይት ራይት ክሊክ አድርገን 3D ስንለው እዚህ ላይ የሚያሳየን ምንም የስካይላይት አይነት አያሳየንም። ይሄን የማይታየንን ስካይላይት ቼክ ማድረግ አለብን ማለት ነው። ስለዚህ የተሰጠው ሃይት በጣም አነስተኛ ስለሆነ ይሄንን ተመልሰን ራይት ክሊክ አድርገን go to floor plan ይሄንን ሴሌክት በማድረግ የሱን ኢንፎርሜሽን ቼክ ማድረግ እንችላለን። ይሄንን ከመሬት 900 ሚለው ነው 90 ላይ ነው የሚገኘው። ይሄንን 4000 አልኩት። አጠቃላይ 7100 ነው። ይሄንን ኦኬ እለዋለሁ። ይሄንን የሰጣውትን አሁንም በ3D ቼክ አደርገዋለሁ። እዚህ ላይ የምንሰጣቸው የስካይላይት አይነቶች እና ለሩፋችን የምንሰጠው የስካይላይት አይነት መመረጥ መቻል አለብን። እዚህ ላይ 3D የሚለውን ስንመርጥለት እዚህ ላይ የሰጠነው ሃይት ወጥቶ እናገኘዋለን። ይሄንን ወደ ታች ተርን አድርገን ዝቅ አድርገን ስናየው እዚህ ላይ የሚታየን ከሩፉ ወጥቶ ነው ማለት ነው። ስለዚህ ይሄንን ከሩፍ ማስገባት አለብን ማለት ነው። ይሄንን ከሩፉ ለማስገባት ደግሞ ይሄን በአሮ ቱል አሮውን መርጠን እዚህ ጋም አሮ አለ ሁለቱን አሮን መርጥና ይሄን ሴሌክት እናደርገዋለን። ይሄንን ወደ ታች ድራግ ማድረግ ነው። ይሄን ክሊክ ሳረግችን ኖድ እዚህ ላይ ወደ ታች እንዳንቀሳቀስ ኢሊቬት ሚለው ይሰጠኛል። ይሄንን መርጬ ወደ ታች ማንቀሳቀስ እችላለሁ። እቺን ወደዚች ድራግ አረጋትና እቺን ፖይንት ወደ ታች አወርዳታለሁ። ወርዷል። አሁን የወረደው ግን በቂ ስላልሆነ አሁንም ደግሜ ወደ ታች አወርደዋለሁ። እዚህ ላይ በቂ ሆኖ ከታየን ይሄንን ተርን ብለን ቼክ እናደርገዋለን። እዚህ ላይ የምታዩት
አንዱ ስካይላይት በዚህ ብርሃን ማስገባት ይችላል ማለት ነው። ይሄንን ብርሃን እንዲያስገባ እዚህ ላይ የምናየው መስኮት የሚመስለው ቅርጽ በመስታወት ወደ ውስጥ ብርሃን ማስገባት ይችላል። ይሄንን ያየነው ስካይላይት የሚለውን ሲሆን ስካይላይት ብርሃን በቆርቆሮ እንዲያስገባ የሚያስችለን የስካይላይት ቱል ነው ማለት ነው። ሌላው የምናየው እዚህ ጋር ስቴር የሚለውን ነው። ስቴር ስንመርጥ ስቴር እዚህ ላይ ስቴር ስንመርጥ ስቴር ማለት ደረጃ ማለት ነው። ስቴር እዚህ ላይ እዚህ ኢንፎርሜሽን ዳያሎግ ቦክስ ውስጥ የሚሰጠን አለ ሴቲንግ ዳያሎግ ቦክስ። ይሄንን ስንመርጥ የስቴር አይነቶችን እዚህ ላይ እናገኛለን። ስቴር ስንመርጥ ደግሞ ሃይት የግድ ያስፈልገናል። ይሄንን የምናገኘው እዚሁ ስቴር ላይ ነው።